የበርጠሚዮስ ቪዲዮዎች ላይ ራሱን ሁለት እያደረገ ሲሰራ አይታችሁ ታውቃላችሁ አይደል? አዎ እናውቃለን። እንዴት እንደሚሰራ ላሳያችሁ። እሺ ዋታ በቅድሚያ ሁለት ቪዲዮ እንዲህ አድርጋችሁ ትቀርጻላችሁ። ዘን ቪዲዮን ካፕከት ውስጥ አስገቡና በአንደኛው ሳይድ ያላችሁበትን ቪዲዮ ኦቨርሌይ ታደርጉታላችሁ። ከዛ ከታች ያለውን ቪዲዮ ሰሌክት አድርጋችሁ ማስክ የሚለውን ትነኩትና ሆሪዞንታልን ትመርጣላችሁ። በሁለቱ ቪዲዮዎች ሴንተር ላይ እንዲሆን አድርጋችሁ ታስተካክሉትና ኤክስፖርት ማድረግ ነው። በዚህ መልኩ ብቸኝነት እንዳይሰማችሁ ማድረግ ትችላላችሁ። የዛሬ ቪዲዮ ይመስል ነበረ። ነገ እንገናኝ። ቢ ክሬቲቭ ፒስ አረባ። እነዚህን 8 የቲክቶክ ቪዲዮዎች ካያችሁ በስልካችሁ የራሳችሁን ቪዲዮ ኤዲት ማድረግ አያቅታችሁም። ይሄ 8ኛው ነው። በዚህኛው ቪዲዮ እንዴት ቪዲዮአችን ላይ ሳውንድ አድ ማድረግ እንደምንችል እናያለን። ሙዚቃ ሊሆን ይችላል፣ ሳውንድ ኢፌክት ሊሆን ይችላል፣ ቮይስ ኦቨር ሊሆን ይችላል። ታዲያ ኦዲዮ አድ ለማድረግ እዚህ ከታች ከምናገኛቸው አማራጮች ኦዲዮ የሚል አይከን እናገኛለን። ይህንን ኦዲዮ የሚለውን ክሊክ በማድረግ በጣም የተለያዩ የሆኑ ኦዲዮ አድ የምናደርግባቸው መንገዶች አሉ። የመጀመሪያው እንግዲህ እዚህ ሳውንድ የሚለው ላይ ስትገቡ የተለያዩ ከካፕከት ላይ የሚመጡ የተለያዩ ሳውንዶች አሉ አብረውት። እዚህ ጋር ዳውንሎድ የሚለውን በተን በመንካት የምትፈልጉትን ዘፈን ጀስት ፕላስ አድርጋችሁ እዚህ ጋር አምጥታችሁ እንደምትፈልጉት መጠቀም ትችላላችሁ። እንደ ሳውንድ ትራክ ሊሆን ይችላል። ይሄንን ማጥፋት ከፈለጋችሁ እንደተለመደው ዲሊት እነካለን። ሌላ ሁለተኛ አድ የምናደርግበት መንገድ እንግዲህ ብዙ ጊዜ እዚህ ካፕከት ላይ የሌሉ ሳውንዶችን የምናገኝበት ስክሪን ሪከርድ አድርገን ሊሆን ይችላል። ከቲክቶክ ላይ ከዩቲዩብ ላይ ዳውንሎድ አድርገን ሊሆን ይችላል። ስለዚህ ጀስት ኤክስትራክት የሚለውን አይከን በመንካት ስክሪን ሪከርድ ካረጋችኋቸው ቪዲዮዎች ውስጥ አንዱን በመምረጥ ድምፁን ብቻ መውሰድ ትችላላችሁ። ለዚሁ ቱቶሪያል ብዬ ስክሪን ሪከርድ ካረኳቸው ቪዲዮዎች መካከል አንዱን እመርጠዋለሁ። ድምፁ የምንፈልገው መሆኑን ካረጋገጥን በኋላ በነገራችን ላይ አብዱኪያር ኦገስት 30 ቶሮንቶ ላይ የሚገርም ኮንሰርት አዘጋጅቷል። ለዛ ራሳችሁን አዘጋጁ። ቀጥታ አድ የሚለውን እነካለን። ከዛ ሳውንዱን ብቻ እዚህ ከታች ያመጣልናል ማለት ነው። ስለዚህ እዚህ ጋር ሳውንዳችንን በምንፈልገው መልኩ በእንደዚህ አይነት መልኩ አስገብተን መቆራረጥ ከፈለግን በእንደዚህ አይነት መልኩ መቆራረጥ እንችላለን። ምንፈልገውን ነገር ሳውንዱ ላይ ማድረግ እንችላለን። ታዲያ ከዚህም በተጨማሪ የራሳችሁን ድምፅ ሪከርድ አድርጋችሁ ማስገባት ከፈለጋችሁና ቮይስ ኦቨር መስራት ከፈለጋችሁ ጀስት ሪከርድ የምትለዋን እነካለን። ይህንን በመንካት 3 ካውንት ዳውን ያደርጋል። ከዛ የምትፈልጉትን ነገር ቪዲዮአችሁን እያያችሁ የምትፈልጉትን ነገር ናሬት ማድረግ ትችላላችሁ ማለት ነው። ቪዲዮአችን ላይ እንዴት ቴክስት አድ ማድረግ እንችላለን? ጀማሪ ቪዲዮ ኤዲተር ለመሆን ክፍል 4። ቪዲዮአችን ላይ ቴክስት ለመጨመር እንደተለመደው ካፕከታችን ላይ እንገባለን። ካፕከት ላይ ስንገባ ከዚህ በፊት የጀመርናቸው ፕሮጀክቶች አሉ። ብዙ ጊዜ የጀመሯቸው ከዚህ በፊት የሰራችኋቸው ስራዎች ካሉ እዚህ ጋር ይታያሉ። ባለፈው የጀመርነው አለ። ይሄንን ክሊክ አደርጋለሁ። መጀመሪያ ቴክስቱን ማድረግ የምፈልግበት ቦታ ላይ ይሄድና እዚህ ጋር ማድረግ ነው የምፈልገው። እዚህ ከታች ካሉ አማራጮች ቴክስት የሚለውን እነካለን። ከዛ እዚህ ጋር አድ ቴክስት የሚል አለ። ነገር ግን የተለያዩ ስቲከር አድ ማድረግ ከፈለጋችሁ እዚህ ውስጥ የተለያዩ ስቲከሮች አሉ። ከነዚህ ውስጥ የምትፈልጉትን መርጣችሁ ማድረግ ትችላላችሁ። አሁን ግን ቴክስት ነው አድ ማድረግ የምንፈልገው። ስለዚህ ከዚህ እንወጣለን። ሌላም አለ ካፕሽን። በብዛት ያው የአማርኛ ካፕሽን ስለሌለ አድ ማድረግ አንችልም። ግን እንግሊዝኛ ኮንቴንት የምትሰሩ ወይ ደግሞ ካፕከት ሰፖርት የሚያደርጋቸው ላንጉጆች አሉ። እነሱም ማድረግ የምትፈልጉ ከሆነ እዚህ ጋር ካፕሽን አለ፣ አውቶ ካፕሽን። ኦዲዮዋችሁን በቴክስት ማስገባት የምትፈልጉ እነዚህም ሁሉ ኦፕሽኖች እንግዲህ ሞር አድቫንስድ የሆኑ ነገሮች ናቸው። እነሱን አናይም። ስለዚህ በቀላሉ እዚህ ጋር ሄደን አድ ቴክስት የሚለውን እነካለን። እዚህ ጋር ይመጣልናል። እዚህ ባዶ ቦታው ላይ የምትፈልጉትን ነገር ትጽፋላችሁ። እኔ ዝም ብዬ ቪዲዮ ኤዲቲንግ ላለሁ። ቀጥሎ እዚህ ጋር የተለያዩ ፎንቶች አሉ። የምትፈልጉትን ፎንት ትመርጣላችሁ። ስታይል አለ። የምትፈልጉትን ስታይል ስትሮክ ማድረግ ከፈለጋችሁ የተለያዩ እንትኖች አሉ። እነሱን ማድረግ ትችላላችሁ። ባክግራውንድ ማስገባት ከፈለጋችሁ ይሄው የተለያየ ባክግራውንድ አለ። ቀይ፣ ጥቁር የምትፈልጉትን ሌላ የራሳችሁን ከለር መምረጥ ከፈለጋችሁ እዚህ ጋር በምታዩት መልኩ እንደዚህ ማስተካከል ይቻላል። ምንም ነገር አናደርግም። እዚህ ውስጥ እየገባችሁ እንግዲህ ኤክስፐሪመንት ማድረግ ነው። ኢፌክቶች አሉ። ስለ ኢፌክት ሌላ ጊዜ በደንብ እናያለን። ቴክስቱን ግን በዚህ መልክ አድ ማድረግ ትችላላችሁ። እዚህ ጋር አኒሜሽን አለ። አኒሜሽን ላይ በዚሁ ሁለት ነገሮች ለመግለጽ ያህል እዚህ ጋር ኢን እና አውት የሚል አለ። ኢን ማለት ቴክስታችሁ ሲጀምር እንዴት እንዲገባላችሁ ነው የምትፈልጉት፣ ወይም ደግሞ እንዴት እንዲጀምር ነው የምትፈልጉት። እነዚህ እንደምታያቸው ፖፕ አፕ አድርጎ እንዲገባ ነው ወይ ፌዲን አድርጎ እንዲገባ ነው ወይ ታይፕ ራይተር የሚል ኢፌክቶች አሉ። ኢፌክታችሁ ምን ያህል ይርዘም ይጠር የሚለውን ደግሞ እዚህ ጋር ያሉትን ሰከንዶች እንደዚህ እያደረጋችሁ በምትፈልጉት ሰከንድ ማስተካከል ትችላላችሁ። አውት የሚለው ደግሞ ቴክስታችሁ ልክ ሲያልቅ እንዴት ቢወጣ ነው የሚሻለው። ልክ ቴክስቱ ሲያልቅ እንደዚህ አድርጎ ይወጣል። እነዚህንም በምትፈልጉት
ደቂቃውን እዚህ ጋር ማለት ሰከንዱን እንደዚህ ማስተካከል ትችላላችሁ። ስለዚህ እንደዚህ ጽፎ ሲጨርስ እንደዛ እንዲወጣ ይሄንን አብረን ስናየው እንደዚህ ይጽፋል፣ እንደዚህ ይወጣል ማለት ነው። ስለዚህ ቴክስታችን ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። ባይ